ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? እንኳን ደህና መጣችሁ። ላይክ፣ ሼር፣ ኮሜንት በማድረግ ቪዲዮዬን እንድትጀምሩ እንድታዩልኝ በትህትና ጠይቃለሁ። ብዙዎቻችሁ በጠየቃችሁ መሰረት ይሄ መቼ ለታ ቲክቶክ ላይ ሰርች ፖስት ያደረኩትና ትንሽ ደግሞ የተበላሸብኝን አሰራር አሳየቻለሁ ከነ ስህተቴ ምን ስላረኩ ነው እንደዚህ ትንሽ የተበላሸብኝና አሰራሩን ደግሞ ሞር ኤክስፕሌን አደርግላችኋለሁ። በጣም ነው የሚጣፍጠው። እርግጠኛ ነኝ ሰርታችሁ ስትሞክሩት በጣም ተወዱታላችሁ። ይሄ የሩዝ ብሪያኒ አሰራር ነው። እኔ በስጋ ነው የሰራሁት። ከፈለጋችሁ በስጋ ለዛም በዶሮ መስራት ትችላላችሁ። ወደ አሰራሩ እንሄዳለን። በመጀመሪያ ስጋዬን እጥዳለሁ። እሱ ትንሽ እስከሚበስልልኝ እዚህ ጋር ሊጡን አዘጋጃለሁ። ፎርኖ ዱቄት፣ የገበታ ቅቤ፣ እርሾ፣ ጨው እና ወተት አርገን እናቦከዋለን። ቤኪንግ ፓውደርም እንጨምራለን ማለት ነው። መጠኑን እዚህ ስክሪን ላይ ጽፌላችኋለሁ። እኔ አሁን አንደኛው ስህተቴ እዚህ ጋር ነው። ሊጡን አሳንሸዋለሁ። ሊጡን እኔ 1 ኩባያ ከግማሽ ፎርኖ ዱቄት ነው የተጠቀምኩት። እናንተ ግን ከዛ በላይ ብትጠቀሙ ይመረጣል። 2 ኩባያ ወይ 3 ኩባያን ብታረጉት በስቶ ቢበዛ ይሻላል ከሚያንስ ማለት ነው። እሱ አንደኛው ስህተቴ ነው። እዚህ ጋር እንደምታዩት ስጋው ትንሽ ከበሰለ በኋላ ሽንኩርት እጨምራለሁ። ከዛ ዘይት አረጋለሁ። የተጠቀምኳቸውን ቅመሞች እዚህ ስክሪን ላይ ጽፍላችኋለሁ። ቅመሞቹ እንደምታዩት እዚህ ጋር ስክሪኑ ላይ ጽፌላችኋለሁ። እርድ፣ ኮረሪማ፣ ጋርሊክ ፓውደር፣ ኬሪ፣ ብላክ ፔፐር አድርጌያለሁ ማለት ነው። ከዛ ማጂ ወይ ጨው ታረጋላችሁ እንደፈለጋችሁ። እኔ ግን ማጂ በጣም ስለሚያጣፍጥልኝ ማጂ ነው የምጠቀመው። ለጤና ጥሩ አይደለም ነው የሚባለው፣ ግን እኔ እወደዋለሁ። እሱም እንደዚህ አድርጌ ከበሰለልኝ በኋላ እዚህ ጋር የምፈልጋቸውን በውስጥ የሚገቡ ግብአቶችን እጠብሳለሁ። እዚህ ጋር ዘቢብ እየጠበስኩ ነው። ያላችሁ እናንተ ሌላው ከሌላችሁ ዘቢብ ብቻና ኦቾሎኒ መጠቀም ትችላላችሁ። እዚህ ጋር ደግሞ ኩክ ነው የምጠቀመው። ኩክ ነው የሚባለው አይደለ? የሚበላው ፍሩት የደረቀ ኩክ እሱ ነው ማለት ነው። እሱን እንደዚህ ከጠበስኩ በኋላ ከዛ እዚህ ጋር አልሞንድ ጠብሳለሁ። እንደነገርኳችሁ ነው። እናንተ ይሄ ሁላ ከሌላችሁ ዘቢብና ኦቾሎኒ አይታጣም እና እሱን ብቻ አድርጋችሁ መስራት ትችላላችሁ። እዚህ ጋር ደግሞ ካሹ ነው የምጠብስ ያለው